አንድ ቀን የመጀመሪያ ቀን ዲስሪስፔክት ሲያደርገኝ ጥዬው ከሄድኩ አልፈቀድኩም ማለት ነው። አልፈቅድም ማለት ነው። ስለዚህ ምክንያቱም እኮ ልንቃቸው ወንድ እኮ ወዲያው አይደለም እኮ የሚመታችሁ። መደብደብ ራሱ ሲጀምር በሳይኮሎጂ ሆኖ ማለት ነው። አንድ ወንድ ራሱ ሲጀምር ሲደበደባችሁ በድብደብ አይደለም የሚጀምር። መጀመሪያ በመሳደብ ዲስሪስፔክት በማድረግ ማያስፈልግ ቋንቋ በመናገር ከዛ በኋላ አንዴ በጤፊ ይመታሻል አይደለ? አልቅሰሽ ግን በቃ ተሳስቶ ነው ተቀይሞ ነው ስትይ በነገታው ደግሞ 3 ይሆናል። ከዛ ዝም ስትይ 4ኛ ላይ ደግሞ ከግድግዳ ጋር ያጋጨሻል። ስቴፕ ባይ ስቴፕ ነው የሚሄደው። መጀመሪያ ላይ ግን ካስቆምሹ ኧረ ዝም ብዬ ነው ተናድጄ ነው ምናምን ሁኔ ነው ብሎ ያቆማል። እዚህ ላይ ግን ለመሆን ምንድን ነው እራሳችሁን ውደዱ። እራሳችሁን አንድ ቦታ ላይ አስቀምጡ። ለራሳችሁ ሳይኖራችሁ ለቤተሰብ ወንድም እህት ምናምንም ቢሆን አለበለዚያ መጨረሻ ላይ ጥሩ አይመጣም። መጀመሪያ እራሳችሁን ወዳችሁ ለራሳችሁ አሁን ሰው ቤት ራሱ ብትሰሩ ሰው ቤት ሰርታችሁ ራሱ ጭንቅላታችሁን አሳምኑት። ይሄ ለጊዜው ነው፣ መሸጋገሪያ ነው። ከዛ በኋላ በጣም ቢዝነስ ማይንድ መሆን ትችላላችሁ። የሆነ ነገር ላይ ማቆም ትችላላችሁ። ግን ለዚህ ሁሉ ምንድን የሚያስፈልገው? ገንዘብ ያስፈልጋል። ገንዘባችሁን ጥሩ ቦታ ላይ ማዋል፣ ጎበዝ መሆን፣ ቢዝነስ ማይንድድ መሆን፣ የሆነ የሚገኝበት ቦታ ላይ ማንኛውም ነገር ላይ ከቻላችሁ ጊዜያችሁን ሆነ ምንም ነገር በገንዘብ መሸጥ፣ በገንዘብ መለወጥ። ያ ነገር ላይ እኔ ሳድግም በእንደዚህ አይነት አስተዳደግም ስላደግኩኝ እያንዳንዱ ነገር በቢዝነስ እንደሚቀየርም ስላደግኩኝ ሁሉም ነገር እኔ በካልኩሌት ነው የሚሄደው ለማለት ፈልጌ ነው። እና ብዙ አወራን እስከ ከሽቶ ጀምረን እንትን ሂውማን ሄር አለሽ ምሽጥ ኖ የምትጠቀሚ ለራስሽ ሂውማን ሄር ኮፍያዎች? እኔ ሂውማን ሄር 2 ብቻ ነው ያለኝ። 2 ብቻ ነው ያለኝ። 2 ብቻ ነው ያለኝ። አንተ ይግልው ሂውማን ሄር የለኝም። ሂውማን ሄር ችግሩ ምን መሰላችሁ? እኔ መጀመሪያ ሂውማን ሄር አልጠቀምም ነበር። በጣም ቆንጆ ፀጉር ነበረኝ በኔቸር ማለት ነው። ግን ወልጄ ስነሳ ይሄ ምንድን ነው ሆርሞን ቼንጅ አጋጠመኝና ይሄ ታይሮይድ የሚባል አለ አይደለም አልታወቀም እና ፀጉሬን ብዙ ሉዝ አደረግኩኝ። ከዛ በኋላ እያደገ ነው፣ አሁን በጣም እያደገ ነው። ላሳያችሁ። አሁን በቃ ሹሩባ ሰርቼው ምናምን ነው። በጣም ሹሩባ ተሰር እያደገ ነው። ግን በተፈጥሮዬ ረዥም ፀጉር ስለሆነ የለመድኩት አሁን እያሳደግኩት ነው። በደንብ አድጓል። እና ሂውማን ሄር እኔ ብዙም እንትናል አይደለሁም። በዛ ላይ ደግሞ ሂውማን ሄር በጣም ብዙ እንትን አይደለም። ሀቢባ ስለምትወድ ነው እንጂ የምወደው እንጂ የሁላቸው አያችሁ፣ ሰው ለሚወደው ነገር ነው የሚያወጣው አልኳቸው። አሁን ለምትወደው ምናምን ነው እንጂ ስለምወድ ግን አሁን በኢትዮጵያ ላሉ እህቶች ብዙ ስለሚጠይቁ ለእነሱ ጊቫዌ ይሰጥና ከ60 ሂውማን ሄር ቀንሰዋለሁ። አሁን ይህንንም ለሰው ሰጣለሁ። ብዛት የለውም ምናምን ፍሪዝ ነው ምናምን። እና የጫማ ኮሌክሽንም ካለሽ አሳይን። ጫማ እኔ የሚገርማችሁ በጣም ጫማ ምን ወዳለሁ መሰላችሁ? አሁን ይሄንትኑ ከፍቶ ሆነ እሷ ሽቶ ነው የምትወደው። ሽቶ ላይ ነው እንዳለ ብሯ የምታፈሰው። እኔ ደግሞ ሂውማን ሄር ነው ሽቶ ወዳለሁ። ስኒከርስ በጣም ወዳለሁ። ተጠቀማቸው ስኒከሮች ላኩ። እንደዚህ አይነት ነገር ናቸው ስኒከርስ። አንድ 15 ሂውማን ሄር ሰጣለሁ ለሰው ብዬ አስቤያለሁ። ማርትዬ የኔ እናት ኢትዮጵያ ውስጥ ለሚኖሩ እናቶች ሂውማን ሄር መግዛት ለማይችሉ ነው የምሰጠው። ኦኬ ናይክ ብራንዱን እየነገርሽኝ ስኒከር ነው የምትለብሽው? ሂል ምናምን መስሎኝ እንደ ሽቶ ሂልም አለኝ። ግን እኔ በጣም ብዙ ጊዜ ለስራዬም ለምናምንም እንዲያመች ስኒከር ብራንድ ናቸው። ጠቅላላ ማድረጋቸው ብራንድ ናቸው። ሂል ሲሆን ደግሞ አሁን የሚገርምሽ ፍትሎችን ከፍቼ ራሱ ለእኔ በማርያም እኮ እሰጣለሁ። ለአንድ ነገርኳችሁ የሆነ ቀን ኢትዮጵያ ውስጥ ለሚኖሩ ምን ፀጉር ነው የምትሰጪው? ሂውማን ሄር አጥቤ እሰጣቸዋለሁኝ። አንድ 10 ስንት አለሽ ሂውማን ሄር? እኔ 60 አለኝ። አንድ 15ቱን ለመስጠት አስቤያለሁ ኢትዮጵያ ውስጥ ለሚኖሩ። የት ነው የምታስቀምጪው? ከዚህ በኋላ ግን አልገዛም። ቁም ሳጥን ውስጥ ሰቅለዋለሁ፣ መስቀላለሁ እና ከዚህ በኋላ ግን አልገዛም። በቃ ብያለሁ። አስፈልግሽም። ከዚህ በኋላ እኔ ወርቅና ወርቅ ብቻ ነው የምገዛው። ወርቅ ግዢ። በተረፈ ደግሞ ያው ሽቶ ግዢ። ሽቶና ወርቅ ሽቶቹ እነዛ 4ቱን ሽቶች መስት ገዛለሁ። እስክሪንሻት አድርጌ ያሰምቻት። በተረፈ ወርቅ ነው የምገዛው። ለምን ልብስም በቃኝ፣ ብዙ አለኝ፣ ጫማም አለኝ። በቃኝ። የምገዛው ወርቅና ወርቅ ብቻ ነው ከዚህ በኋላ ቢካዝ አይዋነ
ሴቭ መኒ ጋይስ። ወደፊት የሆነ ነገር ነው። ሀውስ ቱር አላረጋችሁም፣ ቤት አላሳያችሁም። ቱማች በደንብ ማለት በደንብ ሳቃችሁ ወደፊት ምስል ሀውስ ቱር አረጋችኋለሁ። እኛ ኩሽናዬን አሳያችኋለሁ፣ ቤቴን አሳያችኋለሁ፣ ላይክ ታች ምናምን አሳያችኋለሁ። ዛሬ ግን ሀውስ ቱር ወደፊት በደንብ ቤተሰብ ስንሆን በደንብ አሁን ፎሎ አድርጓል። እስኪ 22,000 ጋይስ 21,500 ናት። አሁን ስትገባ 19,000 ነበረች። አሁን 2,500 ሰዎች ፎሎ አድርጋቸዋታል። 500 ሰዎች ፎሎ አድርጓትና ስትገባ ስክሪንሻት አድርገዋል። 19,000 ነበረች። እኔ ሀሳቤ ዛሬ 20,000 ላስገባት ነበረ። እናንተ ግን ተባረኩ። 2,500 ሰዎች ፎሎ አድርጋቸዋታል። አሁን 500 ሰው ፎሎ አድርጓትና ድፍን 22,000 ትግባ። በደንብ ክሎዝ ስንሆን የዛኔ ሀውስ ቱር ቤቷን ታስጎ በደንብ ሀውስ ቱር አድርጋላችኋለሁ። እና ያ ጃኬት ደግሞ ጃኬት ካፖርት አዋሳይን ጃኬት እኛ ሙቀት ሀገር ብንኖርም ወደፊት አውሮፓ ሙቭ ስናደርግ ምን አይነት ጃኬት ካፖርት አሁን ለምሳሌ ካፖርት አንድ ላሳያችሁ፣ 2 ሰው እዚህ ያለውን ላሳያችሁ፣ መልበሻ ክፍል ውስጥ ያለውን ላሳያችሁ ካላችሁ ላይ እናንተ ከሁሉም ኮሌክሽኖቿ ከሽቶ ኮሌክሽኖቿ ከወርቅ ከቦርሳ ኮሌክሽን የትኛውን የወደዳችሁ ታይስ ትነግሩኛላችሁ። ይሄ ወደዳችሁ እኔ ወርቆቹ ልቤ ወርቅ ላይ ነው ዘንድሮ። አንደኛ ሽቶዎቹን፣ ሁለተኛ ወርቆቹን። ቦርሳ ወደፊትም ቢኖረኝም ሀብታምን ቦል ቦርሳ አልገዛም። አሁን ይሄ አያችሁት? አሁን ይሄኛው ከአንድ ቦርሳ ጋር ይህንነው ስሙንም ነገርሽን ፒልስ ነው የሚባለው የእንስሳ ቆዳ ፒልስ ነው እዚህ የሚባል አይዶን ነው። አንዳንድ ጊዜ እኔ የምኖሩበት አገር በጣም ብርድ ስለሆነ እና ቋንቋው አላውቅም በሌላ ቦታ ላይ ይሄ አንበሳው ይሄ ጉፍር የሚለው በጣም እንደዚህ አይነት ልብሶች በጣም አይዶን ነው እዚህ ካሉ አንቺ ጋር ኤሮፕ የሚደርሱ ካሉ በጣም ኤክስፔንሲቭ ነው። በጣም ስንት ነው ምሳሌ ኢቭን ይሸጣሉ። አሁን ይሄኛውን 4,500 ነው የገዛሁት። 4,500 ዶላር። አዎ ልሽጠው ብትይ አሁን ስንት ትሸጫለሽ? እንደዛ በቃ ብዙ እንትን አይደለም። አረ አዎ ዋጋ የሚያወጣ እስከሆነ ኢትስ ኦኬ። እኔ እኮ ሲሸጥ ዋጋ ካላወጣ ብዬ ነው እኮ የምጨነቀው። እኔ ወርቅ እኮ ምንም ወርቅ ሲሸጥ ዋጋ ስለሚያወጣ ነው። ሌላ ደግሞ ይሄ አሁን ይሄኛው ታውቃላችሁ ብራንዱን ምንድነው ውዶች የጻፉልኝ? ሄርመስ ይላል። ሄርመስ እኔ ቦርሳና ጫማ ነው የማውቀው። ጃኬትም ያመርታል እንዴ? ግን ጃኮ ግን በጣም ኤክስፔንሲቭ ነው። ይሄ ሄርመስ ነው። አውቶ ሄርመስ የቦርሳና የጫማ ብራንድ አይደል? ጃኬትም ያመርታል። አዎ ኦኬ። ሄርመስ ጃኬት አላቸው፣ ቦርሳ አላቸው፣ ጫማ አላቸው። ግን ሞር አሁን ለምሳሌ ኤክስፔንሲቭ እየሆነ ነው የሚሄደው። ይሄ ሄርመስ ነው። ሄርመስ ስንት ነው? ይሄኛው የገዛሁት የሚገርምሽ $6,000 ነው። በሁለቱም ነው የሚደረገው። በዚህም ቱዌይ ነው። ሄርመስ ነው። አሳይም ብላችኋል እንግዲህ። ማሻአላ በርበሬ ገና ሳይሆን እንትኑን አወቅኩት። ይኸውልሽ በርበሬ ናሽ ነው ጋይስ። ምንድን ነው የሚባለው በርበሬ? እስቲ ፕሮናውንስ አድርጊው። እኔ የአበሻ አክሰንት ይሄና ይሄ በርበሬ ነው። በርበሬ ነጮች ሲሉ እንዴት ነው የሚሉት? እኛ በርበሬ እንላለን አበሻ ስለሆነ። በርበሬ ነው። ያው በርበሬ ነው። ችግር የለውም። በርበሬ ብቻ ችግር የለውም። ይሄኛው ኤክስፔንሲቭ በርበሬ ነው። ይሄኛው አይ ቲንክ $2,800 ምናምን ነው የገዛሁት። ዋው! እና ኤክስፔንሲቭ አይደለም $2,800 ከዛ ጋር ሲታይ ያምራል። ይሄኛው ግን ረጅም ነው። ትንሽ ወደኋላ ብትሄጂ እና ብናይ ካፖርት ነው። ኦኬ ያ ይሄንን ብዙ ጊዜ ፊልም ላይ ምናምን አየዋለሁ። ብዙዎቹ ይለብሱታል። ግን ከለንደን ስለሚሄድ እኮ ነው። ኮፒም አለው። ይሄኛው ኦሪጂናሉን ግን እነዚህ የነጮች ፊልም ላይ አየዋለሁ ብዙ ጊዜ። ለንደን ላይ ምናምን ስለሚሄዱ ከዛ ነው የሚያደርጉት። ለንደን ምናምን ላይ ነው የሚያምረው። ይሄ ከለሩ ራሱ ሌላ ከለር ራሱ አያመርትም መሰለኝ። ሁሉም ይሄኛው የነሱ ሎጎ ነው። ያማ መለያቸው ሽቷቸው ራሱ ጠርሙሱ ላይ እንደዚህ ያለው
እዛ ላይ አለ ሽቶ ማለች ስኩዌሩ ስከርቭም አለው እንደዚህ አይነት አይደለ? ስከርቭ ራሱ አለው። እኔ ስከርቭ ብዙም ሁሉም ሰው ስላለው፣ በዛ ላይ ደግሞ የዚህኛው ስከርቭ ፌኩ ራሱ እንደ ኦሪጂናል ስላደረጉት ስከርቭ እኔ ለብሼ ዲፈረንት ሆነ አይሰማኝም እና የለኝም ስከርቭ። እኔ ሉዊሶንስ እና ዲዮር ምናምን ናቸው ስከርቭ ያለ። ስከርቭም ወዳለሁ በጣም። በርበሬ ልቤ ቁጭ በርበሪ ነው የሚባለው። በርበሪ። ይሄ ደግሞ ኤልኤ ምንድን ነው? አርማኒ ጆንስ። አርማኒ ነው። አርማኒ ጆንስ። ኦኬ። ያምር ያምራል። ስንት ነው እሱ? አይ ቲንክ ይሄኛው ስንት ነው? ይሄኛው ጊፍት ነው ሀቡ። ኦኬ። እኔ አልነበርኩም ሲገዛልኝ፣ ግን አይ ቲንክ ከነ ቤርቤሪ ጋር ምናምን ጋር አንድ ላይ ናቸው። አገራቸው ብርድ ስለሆነ ካፖርት ነው የሚለብሱት። ኖ ካፖርት እኔ በጣም ነው የምወደው። ካፖርት ግን ሀገራችሁ ሁሌ ብርድ ነው አይደል? ሀገራችሁ ኖ ይሄ ግን እኮ እነዚህ አሁን ትንሽ ካፖርት ናቸው እኮ አሁን ቅድሙና የድርቤ ባይሆን ይለበሳሉ። ኖርማሊም አየራችሁ እንደኛ እንደ አረብ ሀገር ሙቀት ስላልሆነ ይኸውልሽ አሁን በጣም ስስፖ ነው። ይሄ ደግሞ ሲያምር ክላሲክ ጥቁር ሲልሽነቱ ጥቁር በጣም ምንድን ነው ብራንዱ እሱ? ይሄኛው ሪኮጎሮ ይባላል። የጣሊያን እንትን ነው። ሪኮጎሮ ስንት ነው? ይሄኛው አይ ቲንክ 1900 ቆየት ብሏል። አሁን ግን ጨምረዋል እነዚህ። ይሄኛው $1900 ያው $2,100 ነው የቀረው። ያው ምን ራሱ ይሄ ደግሞ መጥራት አልችልም። ጃኬቶች እነዚህ ናቸው። ሌላ ዲዮር አለኝ ሌላ ክፍል ውስጥ ነው። በጣም ነው የሚያማምሩት። ማይ ጉድነስ ማሻአላ። ወርቆችሽ አንደኛ እኔ ሽቶዎችሽ፣ ሁለተኛ ወርቆችሽ፣ አንደኛ ወርቆቹን ማለት ይችላሉ። ወርቆቹ ሁለተኛ ሽቶዎቹን በጣም ወድጃቸዋለሁ። ሳና ጃኬት እንኳን ብዙም ፋና ሞራላችሁ አይነካም። የውላችሁ ማኒፌስት ማድረግ ነው። አሁን ምን ትላላችሁ? ዋው አሁን ምን መሰላችሁ? ወይኔ በጣም ደስ ይላል። አሁን ማኒፌስት እንዴት መሰላችሁ? እኔ በፊት በእውነት ኔቸሬ ነው ሀቡዬ። እኔ ከራሴ ጋር በጣም ተዋግቻለሁ። ከራሴ ጋር ስልሽ ውስጣችን ዴመን አለ አይደለ? እንዲያውም ነቢይ መሐመድ ምን ይላል መሰላችሁ? እኔ ሙስሊም አይደለሁም፣ ግን የነቢይ መሐመድ በጣም የምወደው አባባል በዚህ ምድር ላይ ትልቁ ጦርነት ከራስ ጋር የሚገጠሙ ጦርነት ነው ይላል። ከራሳችሁ ጋር መጀመሪያ ራሳችሁ ውስጣችሁ ያለው ዴመንድ ውስጣችሁ ያለው ሴጣን ሁላችንም ላይ አለ። ለምሳሌ ምቀኝነት የሆነ ጊዜ ላይ አይደለ? የሆነ ምቀኝነት የወጣ ሲል እሽት ታደርገዋለሁ። የሆነ ልቀና ሲመስለኝ የሆነ ነገር ሲመስለኝ ከራሴ ጋር በጣም ፋይት አድርጌ ራሴን አሸንፊያለሁ። ውስጤ በጣም ሰላም ነው። የማንንም ሰው አልመኝም። ለምን የሆነ ነገር ጓደኛዬ ዛሬ ሳታውቀው ለምን የሆነ ነገር አጋጥማት ነው በጣም ደስ የሚለኝ። ስለዚህ ብዙ ጊዜ ከራሳችን ጋር ያለው ዲመንድ ከውስጣችን ጋር ያለው ምቀኝነት ሁላችንም ላይ አለ። እሺ ወዶችዬ፣ ምንም ሰውኛ ነው ይሄ የቅናት መንፈስ የምቀኝነት። ኦኬ ሀቢባ እንዴት አድርጌ ልጣላት? አምና እኮ እንደዚህ አልነበረችም፣ ዛሬ ምንድን ነው የሁሉ ሰው እንዲህ ልበል? ከዛ በኋላ ትንሽ የሆነ ነገር ሰው አለ አይደል? ይሳሳታል። የሆነ ነገር ስትል እሷን ቃል ይዛችሁ እንዲህ ከሆነ እናንተ ናችሁ ሚዘረብል የምትሆኑት። የእሷን ኃጢአት የእሷን እንትን እየወሰዳችሁት ነው። ስለዚህ እኔ ብዙ ጊዜ ከራሴ ጋር ፋይት አድርጌ ሳይ ምን ሆንኩ መሰላችሁ? ራሴ ላይ ነው ፎከስ የማደርገው። ብዙ ጊዜ ምን እላለሁ? ዘንድሮ ምንድን ነው ላይፌ ላይ ያልጨመርኩት ነገር? ምንድን ነው ያላደረኩት ነገር? አምና ይሄን አሳክቻለሁ፣ አሁን ምን አሳካለሁ? ፖዚቲቭ ነገር ማሰብ። ያ ነገር ሲሆን ህይወታችሁ አሁን ትናንትና ዛሬም ውስጥ ገባል አንቺ ጋር ኦኬ ይሄኛውን እሰጣለሁ አልኩኝ አይደለ? በረከት ከሌላ ቦታ ነው የሚመጣው። የረሳችሁት ብር ራሱ ይመጣላችኋል። ምቀኝነት ላይ ሲኖርን ግን ሱቅ ውስጥ ገብተን ራሱ ያላሰብነውን እቃ የሆነ ነገር ልትገዙ አስባችሁ ሮንግ እቃ ገዝታችሁ ትከስራላችሁ። ስለዚህ ትልቁ ነገር ከውስጣችን ጋር ፖዚቲቭ የሆነ ኢነርጂ፣ ሰው የሆነ ነገር ሲያልፍለት ደስ እንዲለን መረዳዳት። የአንዱ ቁስል በጭራሽን አሁን የሀቢባን እንባ ማየት አልፈልግም። በእውነት የሀቢባን በቀደም ብያታለሁ። በጣም ነው የምወዳት። በጣም
እወዳታለሁ፣ አከብራታለሁ። በጣም እወዳት አለ የእሷ እኔ ከእሷ የሚመቸኝ በሚሊዮን ብር ቢገዛ የማይገኙ ነገሮች አሏት። በምንም ተአምረን የሆነ ነገር ላይ ቢያጋጥማት ሀቢባን እኔ ጦርና ጋሻ እንጂ ነው የምወጣው። በቃ አለቀ። ለወደዳችሁት ሰው እኔ አሁን ስትወዱ ከልባችሁ መሆን ካልሆነ ደግሞ እዛ ቦታ ላይ አለመገኘት። እኔ የሆነ ቦታ ላይ የማይመቸኝ ቦታ ላይ የማልከብርበት ቦታ ላይ አልገኝም። አለቀ። ስለዚህ ያ ሲሆን ፖዚቲቭ ስትሆኑ ምን ስትሆኑ ነገሮች ይመጣሉ። እና ድሃ ሆነሽ ታውቂያለሽ ወይ? ድሃ የሚባል ሰው የለም ሰዎች። በእውነት የሰው ልጅ ለእኛ ለሁላችንም እኩል የተሰጠን ጊዜ ነው። ድሃ የሚባል ሰው የለም። አስተሳሰቡ እኩል የተሰጠን ምንድን ነው? ጊዜ 24 ሰዓት በቀን ለሁላችንም እኩል የተሰጠን ጊዜ ነው። ግን ጊዜያችሁን በምንድን ነው የምትጠቀሙት? የራሳችሁ ፋንታ ነው። ድሪማችሁ ምንድን ነው? የራሳችሁ ፋንታ ነው። እኔ አሁን በእውነት አሁን ሽቶ ምንም ሽቶ የራሱ የሌለ ነው መስሎኝ ነው የሚሰማኝ። በቃ ሌላ ይሄ ነገር ሁሉ ሌላ። እኔ ምን አስባለሁ? ልክ 50 ዓመት ሲሞላኝ የሆነ ነገር ሲሞላኝ መስራት ማቆም፣ በቃ ማቆም። የሆነ ገንዘቤ እየሰራ እየሄደ ኢንቨስት የማደርግበት ቦታ፣ በዛ ላይ ደግሞ ሰውን ደግሞ የሆነ ሰው ራሱ መምረጥ፣ የምትውልበት ቦታ መምረጥ፣ ፖዚቲቭ ካላችሁ ጋር። እኔ አንዳንድ ሰው የሚሳደብ ሰው ቶክሲክ የሆነ ቦታ ላይ አለማዋል። አንዳንድ ጊዜ ስራ ነው እና እኔ አሁን ይሄንን ነው የምላችሁ። ምንም ችግር የለም። ሁሉም ነገር በጊዜው ይመጣል። ማሻአላህ ነው ማሻአላህ። ማሻአላህ ምን መሰልሽ አሁን እኔ የተሰማኝ እኔ አሁን ፖዘቲቭ ነኝ ብዬ አምናለሁ በራሴ ዳ ነገር ሰው ላይ ጥሩ ነገር ሳይ ደስ ይለኛል። ከዛ እኔም አንድ ቀን ይኖረኛል ብዬ አስባለሁ ፖዘቲቭ ስለሆነ እና የሰው ልጅ የሚፈልገውን ማወቅ አለበት። አሁን ሀቢባ አንቺ እንደ ሳጂ ቢኖርሽ ምንድን ነው የምታረጊው ብዬ ራሴ ተጠይቅ፣ እኔ ወርቅ ነው የምወደው፣ ወርቆች እገዛለሁኝ። አሁን አልገዛም ሂውማን ሄር ስለማይሸጥ አልኩ እንጂ አላውቅም። ምናልባት ወደፊት አዳዲስ ሂውማን ሄሮችን ሳይ ሁሌ አልገዛም እያልኩ አዲስ ነገር ሳይ እያማረኝ እገዛለሁ። አልገዛም እያልኩ ገባሽ? ግን ምንድን ነው ገንዘቡን ካሹን ይዤው መሞት አልፈልግም። ካገኘው ካለኝ የሚያስደስተኝን ነገር ማድረግ፣ መዘነጥ፣ ማማር፣ ሴክሲ መሆን፣ ጥፍሬን፣ ፀጉሬን መሰራት፣ ቆዳዬን መንከባከብ፣ ራሴ ላይ ስፔንድ ማድረግ እና ማማር ለራሴ ያስደስተኛል። በቃ ደስ ይለኛል። የዘነጥኩ ቀንና ያልዘነጥኩ ቀን እኩል ኮንፊደንስ አይሰማኝም። እኔ ዘንጬ ላይ ቬንስ ከፍትና በፊት በጣም ዘናጭ ምርቴን እያሳየው ነበር። ሃይ ዌስት ጅንሶች አርጌ ክሮፕ ቶፖች አርጌ ምናምን ነበር ላይፍ መገባው በድሮ በተዘጋ አካውንቴ እና አሁን እኔ ሳረግዝ ነው እንደዚህ ሺት እያደረግኩኝ በቃ እንደዚህ እና ይሄ ጊዜ አልፎ እንደገና ዘንጬ እንደገና ራሴን ጠብቄ ምናምን እንደምመጣ አውቀዋለሁኝ። ግን ራስሽን ስትጠብቂና ስታምሪ ጥሩ ጥሩ ስሸቺ እና የሚሰማሽ ኮንፊደንስ እና ስትዝረከረኪ ቤትሽ በር ሲንኳኳ ለምሳሌ ቶሎ ብለሽ የሆነ ሊጥ እጅሽ ላይ ካለ መታጠብ ምናምን ትፈልጊያለሽ። ለምን ሰዎች ተዘረክርከሽ ቆሽሸሽ እንዲያዩሽ አትፈልጊም። ደግሞ ልንገራችሁን በላይፍ ላይ አሁን ለምሳሌ ገንዘብ ኖራችሁም አልኖራችሁም የማይቀር ነገር አለ። ሀብታም ሆናችሁም ድሃ ሆናችሁም መከር አይቀርም፣ ሞት አይቀርም፣ ሀዘን አይቀርም፣ ቁስለት አይቀርም። ማለት ይሄ በዓለማችን ላይ ገንዘብ የሚያስቀራቸው ነገሮች ናቸው። ለምሳሌ የምትወዱትን ሰው ተጣላችሁ፣ በህይወት አይኖሩም። ኖራችሁ ገንዘብ ኖራችሁ አልነበራችሁ፣ ግን ምንድን ነው የሆነ የጭንቀታችሁን መጠን የሀዘናችሁን መጠን እንትን ይሆናል፣ ቀለል ይልላችኋል። አሁን እኔ በህይወቴ በቃ በጣ አሁን እናቴን አጥቻለሁ። እናቴ በጣም ድንገት ነው ያጣኋት። እዚህ ነው አብረን ነበርንና ጣሊያን ልንሄድ ራሱ ኦርደር አድርገን ቲኬት ሆስፒታል ዝም ብላ ገብታ ስህተት ተፈጠረና ፓራላይዝድ ሆነች። በቃ በ58 ዓመቷን የገባችው የዛሬ 7 ዓመት ሎዝ አድርጌያታለሁ። በዛ ጊዜ ላይ የሆነ በቃ ሁሉን ነገር ባጣ ብዬ ነው። ግን ስለ ገንዘብ ልንገራቸው ያን ጊዜ ወይ ደግሞ ስለ ራስ ስለመጠበቅ አሁን ሐኪም ቤት አለ ሆስፒታል ቁጭ ብላ ብላ አሁን ከሐኪሞች ጋር እዚህ ራሱ ሚቲንግ ይኖረናል። ማለት ስብሰባ አለ፣ መድኃኒቱ መቆረጥ አለበት ምናምን ትባላላችሁ። ለምን በቃ ምንም ተስፋ የለውም። እዚህ ሀገር ላይ እንግዲህ ሁሉም ነገር ይነገራችኋል። ምንም የሚደበቀው ነገር የለም። ያላት 5 ቀን ነው፣ ያላት 10 ቀን ነው፣ መድኃኒቱ ይቆም ትላላችሁ ይባላል። እኔ አሁን እናቴ ራሱ ሆስፒታል ውስጥ ቁጭ ብላ እኔ ስራ አቁሜ እኔ ነኝ ማለት ነርሶች እኮ አሉ፣ ግን ማጥማት እኔ ነኝ፣ ምን ምላት እኔ ነኝ። እንደዛ ሆኖ ሰዎቹ የሚገርማቸው የነበረው ዝንጥ ብዬ ነው የሚያዩ። ሌሊት ተነስቼ ተኝታ ያለች ፀጉሬን አስተካክላለሁ፣ ፀጉሬን እንትን እላለሁ። ልክ እሷ ስትተኛ
በምትተኛበት ሰዓት ሄጄ አይላሽን እሰራለሁ እና ሲሄድ እነሱ ጋር ሚቲንግ እንትን ስል ሚቲንግ ቁጭ ብለን ስንቀር ዝንጥ ብያለሁኝ እና የሚገርም እነሱ ራሳቸው ሰው አይጨክንባቸውም። ልላቸው የፈለጉት ምን መሰላችሁ? ቆንጆ ስትሆኑ ዓለም እንደዛ ነው። አሁን አንዳንዴ እናንተ ወይ አሻፍደሽው ነው ምናምን በሚለው ትወስዱታላችሁ አይደለ? ምን አይደለም። የሰው ልጅ በተፈጥሮ የሆነ ቆንጆ ነገር ማየት ይወዳል እና ዝንጥ ብላችሁ ምናምን ሄዳችሁ እንዴ እኮ እንዲህ ነው እንዲፈልጌ ነው ምናምን ስትሉ ወንድም አሁን ሴት እኮ ራሳችን ቆንጆ ነገር እንወዳለን። ሴት ራሳችን ምታምር ሴት ማየት እንወዳለን እና እንደዛ ራሱ ሁኜ እያለ ለብሼ ዝንጥ ብዬ ነበር። ይሄ የኔ ፕሪንሲፕል። ለራስሽ ያለሽን ዋጋ የምታሳይበት እኮ ነው። እኔ ማምነው የትም ቦታ ላይ ዝንጥ ብዬ አምሬ ደምቄ ሲሄድ ለራሴ ያለኝን ዋጋ የማሳይበት መንገድ ነው። ዋጋዬን የማሳይበት እኔ ራሴ ምን እንደምወደው እንደማከብረው የማሳይበት መንገድ ነው። ጽድት ጥርት ብዬ የሆነ ቦታ ላይ ስሄድ ራሴን እንደማከብረው እያሳየው ነው። እዛ ቦታ ላይ በራሴ እንደማልደራደር ለዓለም እያሳየው ነው። ሀበሻው አይገባው። የሚገርምሽ እኔ አሁን ሲጀምር እኔ ብዙም በጣም የተወሰኑ ናቸው ሆን እዚህ ያሉት ከሀበሾች ጋር ራሱ እንትን የምለው ማለት ነው እና ያን ጊዜ ከዛ እናቴን አጣው። ከዛ መካከል ላይ ገንዘብ የምላችሁ ያን ጊዜ ምን ሆነ ስለ ገንዘብ ሳወራላችሁ ማለት ነው። ኢትዮጵያ ኤርላይንስ አሁን ትናንትና ውስጤን በጣም የነካው ይሄ ነበረ። ልጅቷ ሬሳ ይዛ ልትገባ ኢትዮጵያ ኤርላይንስ ገንዘብ የጠየቃት ጊዜ እኔ እዚህ ያለሁኝ ሐኪሞች ምን አሉ? አንልክም አንፈርምም አሉኝ። ለምን ህይወቷ ስላላለፈ ፕሌን ላይ ከገባች እንትኑ አትቋቋመውም። ሀይ የሆነ አልቲቱድ ስለሆነ ፕሌን ላይ ትሞታለች። ከሞተች ደግሞ ኢትዮጵያ ኤርላይንስ ብዙ ብር ነው የሚጠይቀን ብሎ እምቢ አሉ ማለት ነው። እምቢ አሉ። ሐኪሞቹ አንጽፍም አሉ። ሐኪሞች ካልጻፉ ደግሞ ኢትዮጵያ ኤርላይንስ ሊያጓጉዝ አይችልም። የሐኪም እንትን ይጠይቅሻል አንድ በሽተኛ ስታጓጉዥ። ከዛ በኋላ በምን ተደራደርን? በገንዘብ ከኢትዮጵያ ኤርላይንስ ጋር በገንዘብ። ከዛ ምን ገባል? ከሞተች ራሱ እኔ ምንም ላንጮህ ማለት ነው። ፕሌኖስ ግን በህይወት ኢትዮጵያ ገባች እንዳጋጣሚ ሆኖ እና ያን ጊዜ ነው እኔ የብርን ፓወር ለምን እዚህ ሀገር እኔ ቃል አስገብተኛለች እዚህ ሀገር እንዳልቀር አደራሽን ስናወራ እየቀለድን ስናወራ እናቴ በጣም ቤስት ጓደኛዬ ናት። እኔ በጣም በፍቅር እና በነፃነት ነው ያደግኩት። በጣም ቦይፍሬንድ የተናገርኩ ለምሳሌ ከእናቴ ጋር በጣም ቤስት ጓደኞች፣ ከአባቴ ጋር ነው መጀመሪያ ቀን ጭፈራ ቤት ያየሁት። ከወንድሜ ጋር ነው እኔ መጀመሪያ ሲጋራ የሳብኩት። በጣም ግልጽ እንጂ ተወድጄ እየተሳምኩ እየተወደድኩ ስላደግኩኝ ኮንፊደንስ ሀይ ነው እና በጣም ነው የምወዳት እናቴን። እኔ ህይወቴ ቢያልፍና እሷ ብትኖር ደስ ይለኛል። እና ያን ጊዜ ገንዘቡ በጣም ብዙ ከመሆኑ የተነሳ አንዳንድ ጓደኞቼ ሼር እናድርግልሽ እንዲህ ምናምን አሉ። ያኔ ብርን ሀይል እኔ በፊት እኮ ይገባቸዋል፣ ግን ያኔ የሆነ ካምፓኒ የጠየቀን ብር ብዙ ነው ስከፍል ግን የተሰማኝ ምንም ነገር የለም። ፓወር ገንዘብ ፓወር አለው ልላችሁ ፈልጌ ነው። አንዳንድ ጊዜ በገንዘባችሁ ነው ሄጄ እኔ ህልሜን አሳክቼ ኢትዮጵያ ደርሰን ምን ብለን የምትፈልገውን አድርጌ ምን ብዬ ተመለስኩ። የሰው አላየው በቃ ገንዘብ ይህን ያህል ብርማ የለም በቃ እዚህ ትቅር አልተባለም። የሷ ድሪም ስለነበረ ስለዚህ ያን ጊዜ ፓወሩን ያየሁበት አንድ። ሁለተኛ ነገር ደግሞ ራሴን ስጠብቅ ሐኪሞች ጋር ሲሄድ አቆዩልኝ ማለት አለ አይደለ? ኢትዮጵያ ፕሮሰሱ ጋር እንትን እስኪል ድረስ መድኃኒቱ መነቀል ነበረበት። ከተነቀለ ያው ትሞታለች። ሳናግራቸው ምናምን ስላቸው ዘንጠኝ ስታናግራቸው ምን ስትያቸው ፕሊስ 2 ቀን እኔ ፕሮሰሱ እንትን እያለ ስለሆነ ማለት ነው 2 ቀን 3 ቀን ምናምን ስትያቸው ያቆይልሻል። ሲጋራ ምንድን ነው? ሲጋራ አታውቅም? ሲጋራ የሚጨሰው ነው። ምንድን ነው ሲጋራ? ዲግሪ ላይ አንቀው ነው ማካበድ ማጋበነገራችን ግን ኤጅ ላይ ያላችሁ እኔ ልላቸው የፈለግኩት ፋሚሊዎቼ እኔ ቤስት ፍሬንዶቼ ናቸው። በነፃነት ነው ያደጉት ልላችሁ ፈልጌ ነው። ከዛ እራሳችሁን የገንዘቡን ቫሊዩ ያወቅሽበት ላይክ ምን የሚከፈለውን ከፍዬ የእናቴን ህልም ማሳከቻለሁ። እናቴ ሊገርምሽ ያኔ ሀቡ የተሰማኝ ፓወር በእውነት የሆነ ነገር ላይ ረግጬ ያለኩ የተሰማኝ ፓወር የሆነ ስከፍል ይህ ምናምን መጣ ሲባል እኔ አይኔን ሳላሽ ይሄን ነገሬን ልሽጥ ሳልል ይሄ የሆነው ከ7 ከ8 ዓመት በኋላ በፊት ነው። ይሄ ነገሬን ሳልል ወይ ከወንድሞችንም አልጠየቅኩም። የሚገርምሽ እኔ ሁሉም ጥሩ ቦታ ያሉ ናቸው። ግን እናቴ ከኔ ጋር በጣም ክሎዝድ ስለነበረች እኔ ቤስት ፍሬንድ ስለነበረች መጨረሻ ጋር እኔ ጋር በቃ አብረን ስለገባል የኔ ኃላፊነት ብዬ ስለወሰድኩት ማለት ነው። እና የተሰማኝ ፓወር እንዳይመስልሽ ያን የሚያክል እንግዲህ መጀመሪያ እንዲህ ማለት ኢትዮጵያ ኤርላይንስ ነጋዴ ነው። ለህዝባችን የምንወደው ቢሆንም ነጋዴ ነው። ስለዚህ ያቀርቡልሻል። ይሄ ሆነማ ይሄን መክፈል አለብሽ ተብሎ በጣም ደብል ነው
አይቻልም የሚል ፕራይስ ነው የሚቀርብልሽ። እሱን ሁጭ አድርገሽ ከፍለሽ ትሄጃለሽ። እና ገንዘብ ፓወር አለው፣ አሳምሮ ፓወር አለው። ገንዘብ አስፈላጊ ነው፣ በደንብ አስፈላጊ ነው። ግን ልትይዙትና ቫሊዩ ልታደርጉት ይገባል። ገንዘብ ፍሪደም ይገዛል። ማንም ሰው እንዳይናገራችሁ፣ ማንም ሰው ክብራችሁን እንዳይነካ፣ የማንንም ሰው ፊት ማንንም እንዳትለማመጡ ያደርጋል። እና ትናንትና ልጅቷ ያንን ያስታወሰችኝ ኢትዮጵያ ኤርላይንስ ይሄን ይዤ ልግባ ስትል እኔ ማነኝ ያለሽ እግዚአብሔር ሆይ ይህን ሁሉ በረከት የሰጠኝ እኔ ማነኝ? እኔ ልቤ ሀምብል ነው፣ በጣም ሀምብል ነው። የሰው ልጅ ሁሉም ነገር ሊያጣ እንደሚችል አውቃለሁ። በአንድ ደቂቃ ውስጥ ያላችሁ ነገር ሁሉ እንክትክት ብሎ ሊቀር እንደሚችል አውቃለሁ። ስለዚህ መታበይ አስፈላጊ አይደለም። በህይወታችን ጊዜ ለቸገረውን ሰው ስናይ ውስጣችን ሰበር ይገባዋል። እንደዛም ሆኖ ማለት ነው። እንደዛም ሆኖ ያለ የተቸገረውን ሰው ስታየው እኔ ማነኝ ማለት እኔም ሁሉን ነገር አጥቼ እዛ ቦታ ላይ ልቀመጥ እችላለሁ። እዚህ ላይ ያስቀመጥከኝ እኔ ማነኝ ብዬ አስባለሁ ብዙ ጊዜ። እና ትናንትና ድንገት እኔ ሀቡን አይችን የሄድኩት ሀቡ ሌላ ሩም ገባች እንዴ ብዬ ሳይ ልጅቷን ሳይ እና ብዙ ጊዜ የሰው ልጅ ሁሉን ነገር ያጣል። እጃችንም እኛ አይደለም ገንዘብ፣ እኛም ራሳችን እኛ አይደለንም። ግን እስከዛ ድረስ ግን ይሄ አስፈላጊ ነው። በጣም ሄዱ ስትባል አትሄዱም እንደ ቁጭ ብላችሁ ቅድም ጀምሮ ትናንትና አውቀው ነው አቴንሽን ስለሚፈልጉ ትናንትና መማር ቤት ለአንዲት እህታችን በየመን ሀገር ወንድሟን አታ አስክሬን ለማስገባት እርዳታ እያሰባሰብንላት ነበር። እኔ መማር ሚኪ ምናምን ሆነን እና እኔን አይታ መጥታ ለእህታችን 50,000 ብር ረዳች። እና እንደዚህ ፈጣሪ ጥሩ ሰዎችን ሀብታም ያርጋቸው። ለምን ልባቸው ደግ የሆነ ሰጭ የሆኑ ሰዎችን ሀብታም ያርጋቸው። ስለሚሰጡ ለድሃው ስለሚደርሱ ገባችሁ። ፈጣሪም ደግሞ ትክክለኛ ሰውን ነው ሀብታም የሚያደርገው። እና እንኳን ፈጣሪ አደረገሽ። እኔ ነገሩ ራሴ በርግጥ እንደዛ አይነት አድርጌ ማላይም፣ ግን ምንድነው እኔ ብዙ ጊዜ የማስበው ውስጣችን ሁሉንም እንደምናጣ። አሁን ለምሳሌ እናንተ ራሳችሁ ምንም የለኝም ብላችሁ የምታስቡት ሰዎች ራሳችሁ የሚታጣ ነገር አላችሁ ስለሚመስላችሁ ነው እንጂ እኔ ሁላችንም የምናጣው ነገር አለ። ሁላችንም አለን። ኢቨን ጤናችን ሊሆን ይችላል፣ አይናችን፣ እግራችን ሊሆን ይችላል። እና አንዳንድ ጊዜ ያለንን ስለማናቅ ነው ምንም ነገር እኮ የለኝም ብለን ስለምናስበው እና ማጣትም እንዳለ ማወቅ አለብን። ስለዚህ እኛ እዚህ ኮሚኒቲ ውስጥ መጥተን መተጋገዝ የሆነ ጨካኝ አሁን እዚህ ፌስቡክ ላይ ቲክታክ ላይ የሆነ ሰውን እሽት አድርገው እንዳይነሳ አድርገው ሲቀጠቅጡ ውስጥ ይደነግጣል። ርህሩህ መሆን አለብን እርስ በራሳችን። የሰው ውድቀታ ሊያስደስተን አይገባም። አስተዳደጋቸው እኮ ነው በጭካኔ ስላደጉ ባለጌ ስለሆኑ ሰውን የሚዘረጥጡት በጣም አጸያፊ ነገር የሚናገሩ ሰዎች አስተዳደጋቸውን ነው የሚያሳይ። እኔ በጣም አዝንላቸዋለሁ በእውነት። እንደዛ ሰዎችን ምን አይነት አስተዳደግ ቢያድጉ ነው? ምን ያህል ፍቅር ቢነፈጉ ነው? ምን ያለ በጣም የምወደው ቪዲዮ አዶናይ የሰራው ጋይስ ምንድን ነው? እሺ ምንድን ነው? ፍቅር አታችሁ ነው? ኑ ፍቅር ልስጣችሁ፣ ኑ ላቅፋችሁ። የሚሰድቡትን ሰዎች ማለት ነው። አይዟችሁ፣ ፍቅር ጠምቷችሁ ስላደጋችሁ ነው። ኑ እኔ በሽ ፍቅር አለኝ፣ ኑ ላቅፋችሁ፣ ኑ ፍቅር ልስጣችሁ ብሏል። እና ፍቅር አጥተው ነው፣ ፍቅር ጠምቷቸው ነው፣ ፍቅር ተሰጥቷቸው አላደጉም። ቤተሰቡ ፍቅር እየሰጠው ያደገ ሰው፣ በደስታ በፍቅር ፍቅር እየጠጣ ያደገ ሰው ያለው ፍቅር ብቻ ስለሆነ አንድ ስፖንጅን ቆሻሻ ውሃ ውስጥ ነክራችሁ አውጥታችሁ ብትጨምቁት የሚተፋው ቆሻሻ ውሃ ነው። ወተት ውስጥ ነክራችሁ ስፖንጁን አውጥታችሁ ብትጨምቁት ወተት ነው የሚተፋው። ስለዚህ እኛ ስፖንጅ ነን። ውስጣችን ስንጨመቅ ውስጣችን ያለውን ነው የምንተፋው። ስድብ፣ እርግናን ምናምን እየተሰጣቸው ያደጉ ፍቅር ናፍቋቸው ያደጉ ሰዎች ስትጨምቋቸው፣ ስታናድዷቸው፣ ሲናደዱ መጨመቅ